የድንግል ማርያምን ስም ጠርቶ ማን ነው ያፈረው? ስሟን እየጠራን ስንቶቹንን የከበርነው? ስንቶቹንን ከመከራ ከፈተና ሁሉ የወጣ ነው? በመንገዳችን ሁሉ ስንቶቹንን መንገዳችን ሁሉ አውጭን እያለን ወጥተን ዛሬ በተለያዩ ቦታዎች በምን ወደው ቦታ ሁሉ ደርሰን ዛሬ የኮበለልን ስንቶች ነን? ስንቶቹ መዘምራኖች ነን? ስሟን እየጠራን የከበርን ዛሬ ከጀርባ ሆነን ስዕሏን የምንቀድ ስንቶቹ ነን? ስንቶቹ ነን? ስንቶቹ መዘምራን አልከበሩም እንዴ? ስሟን እየጠሩ አልበሉም አልጠገቡም እንዴ? ከስሟ ስሟ እኮ ምግብ ነው። ስሟ መጠጥ ነው። ስንቶቹ በልተው ስንቶቹ ጠጥተው ከብረዋል፣ ጠግበው የኮበለሉ ስንቶቹ ነን? ስንቶቹ ናቸው? ስንቱ መዘምራን ማርያም ማርያም እያለ አልከበረም እንዴ? ዛሬ ያን ችግራቸውን ሁሉ ተላቀው ግን ረሷት። ግድ የለም። እኛ ለራሳችን ስንል እንጂ ድንግል ማርያም ይጎልባታል እንዴ? ልጇ ፈራጅ ልጇ ቆራጭ ነው። ፍጥረታትን ሁሉ የፈጠረ አምላክ አብ የወደዳት ወልድ ያረፈባት መንፈስ ቅዱስ የቀደሳት ምን ይጎልባታል? እሷ ለኛ እንጂ የሚቀር እሷን የጎዷት መሰላቸው እንዴ? እሷ የምትጎዳ መሰላቸው እንዴ? ምንም ክብሯ የሚቀንሰው ነገር የለም። መርዝ አጥተዋትም አልገደሏትም። እንኳን መሳደብ ቀርተው ለራሳቸው ግን ይጠፋሉ። ላንቺ የማይገዛ ሕዝብና መንግስት ሁሉ ይጠፋል። ትንቢተ ኢሳይያስ 60:12 ላይ ታገኙታላችሁ። ላንቺም የማይገዛ ሕዝብና መንግስት ሁሉ ይጠፋል። ትንቢተ ኢሳይያስ 60:12 ላይ ይጠፋል። ስጋቸውን ሁሉ አስበለዋለሁ ይላል እግዚአብሔር። የሰማይ ንጉሥ የሰማዩም የምድሩም ጌታ የድንግል ማርያም ልጅ ኢየሱስ ክርስቶስ ይጠፋሉ። እነዚህ ለዘላለም እሳት ውስጥ ይቃጠላሉ። እችን እናት ስሟን ስንጠራ እንኳን በፍርሃት ሊሆን ይገባል። ልጆች ዝም ብሎ እኮ አይደለም። እኛ ደካሞች፣ እኛ ሰነፎች እሷን ካልያዝን አይሆንልንም። እሷን ካልያዝን መሞታችን አይቀርም። እኛ የምናልፈው በእሷ መልጃ ነው። ኢትዮጵያ እኮ የእሷ የአስራት ሀገር ስለሆነች ሁሉ ምልክት እኮ ሰማያዊ ነው። ልብሳችን፣ አለባበሳችን ሰማያዊ ነው። የርግብ ምልክት ነው እኮ ልብሳችን። ይህ የርግብ ምልክት ደግሞ የሰላም፣ እኛ ሰላም ፍቅር እንጂ ጦርነትን አንሸም። ነጭ ልብስ የሰላም ምልክት ነው። መሳሪያ ያልያዘ ነፃ የሆነ ሕዝብ ነው። እኛ መሳሪያችን ኢየሱስ ክርስቶስ እናቱም ድንግል ማርያም እንጂ እኛ በመሳሪያ ሰው በፈጠረው አናምንም። እሷን ይዘን እናልፋለን። ምልክታችን ሰላም ሰማያዊ ነው ሁሉ
ባንዲራችን እኮ በሰማይ የተዘረጋ ቀስተ ደመና፣ ይህም እኮ የሰማይ ምልክት እኮ ነው። ሁሉ ምልክት የተሰጣት እኮ ሰማያዊ ምልክት ነው። ይህ ሁሉ ክብር ምስጋና ለእናታችን ለቅድስት ድንግል ማርያም ይሁን። የእሷ የአስራት ሀገር አዎ ሰማያዊ ምልክት እኮ ነው። ሁላችን ልብሳችን፣ ዝማሪያችንም፣ አለባበሳችንም ስርዓታችን ሁሉ ሰማያዊ ነው። ቤተክርስቲያናችንም ሰማያዊ ምልክት ነች። ባንዲራችን ዓለም የሚያየው በሰማይ የተዘረጋው ቀስተ ደመና አረንጓዴ፣ ቢጫ፣ ቀይ የእናታችን የቅድስት ድንግል ማርያም የመቀነቷ ምልክት እኮ ነው። ይሄ አረ ኢትዮጵያ ደስ ይበልሽ፣ ኦርቶዶክስ ደስ ይበልሽ። አረ እልል በይ፣ ግድ የለም ኦርቶዶክስ እልል በሉ። አዎ ከዚህ የበለጠ ደስታ ምን አለን? አዎ በሕይወት መንገድ ነው የሄድነው። የኛ ቅድመ አያቶቻችን ሁሉ ያረፉት በትክክለኛው መንገድ፣ ሕይወት ባለው መንገድ። ደስ አይልም? አይናችን እያየ አዎ በተሳሳተው መንገድ ብንሄድ ነው ማን ነው የሚመልሰን? መጀመሪያ ነፍስ፣ መጀመሪያ ሕይወታችን አይበላሽ። ከተበላሽ መመለሻው ከባድ ነው። አውሬው በወጥመዱ አስገብቶ አይለቅህም። አዎ መመለሱ ከባድ ነው። ትዕቢት ይይዝሃል። ካፈርኩ አይመልሰኝ ይዝሃል። በዛው ቀልጠህና ጠፍተህ ትቀራለህ። እናትና አባቶቻችንን እናመስግናቸው። በደማቸው እኮ ነው ይህችን እውነተኛይቱን መንገድ የሰጡን። ደስ አይልም? አይመታደል? በተሳሳተው እኮ ብንሄድ ኑሮ አቤት እግዚአብሔር የተመሰገነ ይሁን። እንኳንም በዚች ሕይወት በዚች መንገድ ወሰደን። ይህችን መንገድ እኮ ሳት ብናደርጋት ኑሮ መመለሻ የለንም። ዕድሜ ልካችን እሳት ውስጥ ነበር ምንኖር። አዎ ይህ እሳት እኮ ደግሞ እንደዚህ እንደ ዘመናዊው ሰው የፈጠረው እሳት እኮ አይደለም። ሰው የሚፈጥረው እሳት እንኳን ይጠፋል። አምላክ የፈጠረው እሳት እንዴት ሆኖ ይጠፋል? እሱ ካልሆነ ማን ያጠፋዋል? አቤት አቤት አቤት! እግዚአብሔር የተመሰገነ ይሁን። እስከ ዘላለም እስከ ፍጻሜው እሱ ይጠብቀን። በዚች መንገድ ያጽናን፣ እንዳንሞት ይጠብቀን። ዓለምን ሁሉ የሚያስተው ተብሎ የተነገረው አውሬ ገና ብዙ ነፍስ አይበላ። አቤት ስንቱ ገና ይሄዳል። ማን ይሆን የሚቆመው? አዎ በመጨረሻው ዘመን ማንንም አትመኑ፣ ብዙዎች ይጠፋሉ እኮ ነው የተባልነው። አዎ ሚታመን እንደሌለ እነ ቅዱስ ዮሐንስ፣ እነ ቅዱስ ሉቃስ፣ እነ ቅዱስ ኢሳይያስ፣ እነ ቅዱስ ኤርምያስ እኮ ነቢያት